ሰላም ዩቲዩብ፣ ዛሬ በአዲስ ቪዲዮ ተመልሰናል። አንድ የግቢ ተማሪ የካምፓስ ተማሪ ምን አይነት ላይፍ ይኖራል የሚለውን አሳያችኋለሁ። ዴይ ቱ ዴይ ቭሎግ ነው የሚሆነው። ከሰኞ ጀምርና ሰኞ ላይ እንጨርሳለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ወደ ቪዲዮ ወደ ክላስ እንሄድ። አሁን ሰዓትም እየደረሰ ስለሆነ ሩብ ጉዳይ ነው። 2 ሰዓት ነው ክላስ የሚጀመረው። ሜካኒክስ ጋይስ ያው ወደ ክላስ እየሄድን ነው። ሜካኒክስ ለማር ነው። ሻውን ስለ ሜካኒክስ እንቶ በእናትህ ለነስፖርስ አይደለም እየጠበቅነው ነበረ። ከጀርባ መጠቀም ጀምር። ሰላም ነው። ከፊት እኮ ከፊት ሲሆን እንትን ነው አላ ሰው ምቀርጾ ይመስላል። አሁን እንደዚህ አዙሬ ራሴን ቀርጻለሁ ማለት ነው። እየጠበቅነው ነው። ሜካኒክስ ጀማው ከክላስ ወጥተናል። መሮናል፣ ተማረናል ምናምን የቀረስኩ ነው። በቃ ይቀራውላ አቻች ምንም ነው ማይነፋው። በቃ ፊሎሶፊ ነው። ከምንም አይነፋም። አማራ ከአምስቱ 0 አለ ገባ። ስላይድ አንብቦ ወጣ። በቃ አንብቦ ወጣ። እኛ ምን ይባላል? እሺ መጀመሪያ ሜካኒክስ አሪፍ ነበር። ሰውየው ስለ ላይፉ ምናምን ስለ ላይፉ ትንሽ አጫወተን ምናምን አፍታታ። አሁን ደግሞ ቀጣይ የገባው በቃ መለኛ ነው። መኪናውን ብታዩት መኪናው ሃይላክስ ነው። ሜካኒክስ አልኩህ እኮ አበዳ ሃይሉክስ ሜካኒክስማ የጧቱና ያቺ መኪና ሻግ መታ ሲጀመር አውቃ ላለማስባነን ነው እንጂ ያቺ እውቀት አላት። ይሄ ደግሞ መኪና አለው። ያ ማስተማርና ጎበዝ ነው። ይሄ ወፍ አሁን እቺ ወት ሚዛን ያለች ቻውቃ ሜካኒክስ በቃ በእንትን ነው በክራይብቶ ምናምን ነው የወጣው። እቺ ጀመረ ለመፍታታት ነው የሚያስተምረው እንጂ አስተማሪ አይደል። ሲደብረው ነው የሚመጣው። ያበዳ ጋይስ ከካፌ ተመልሰናል። ሀፋፍ ነበረ ዛሬ። ምስር ነው አተር ብቻ እንደዛ ነገር። አንድ ዳቦና ግማሽ እንጀራ እንደዛ ነው የምንበላው ከስንት አንዴ። አሁን ከዚህ በኋላ ምንድን ነው የሆነው ስራችን? ያው ከሰዓት ክላስ አለኝ 8 ሰዓት ምናምን። እስከዛ ድረስ ወይ እንተኛለን ወይ የሆነ ነገር እናደርጋለን፣ ቪዲዮ ምናምን እናያለን፣ ወይ ደግሞ አሳይመንት አለን። ሜካኒክስ አሳይመንት አለ ወይ እሱን እንሰራለን። ብቻ የሆነ ፍሪ ታይም ከ6 ሰዓት እስከ 8 ሰዓት ድረስ ፍሪ እንበሉት እንደዛ ነገር። ይሄን ይመስላል። አሁን እስኪ በኋላ እንገናኝ። እንተኛ ትንሽ እንተኛና ከዛ ደግሞ ወደ ስራ እንገባለን። ፒስ አውት አፕሪሺየት። ደግሞ ላይክ ምናምን አድርጉ እንጂ ሰብስክራይብ አድርጉ፣ ላይክ አድርጉ። ምን ኩናችሁ ነው? ለማንኛውም ፒስ አውት። አሁን 11 ሰዓት ከምናምን ሆኗል። ወደ እራት ልንሄድ ነው። ላሳያችሁ ሜካኒክስ አሳይመንት እየሰራሁ ነበር እስካሁን ድረስ። ያው ትንሽ ተኛው እስከ 8 ሰዓት ምናምን ነገር። ከዛ ተነስቼ እየሰራሁ ነበር። ምን ልበላችሁ፣ በቃ ማባዛት ነው ማካፈል ነው። አሳያችሁ ማግኒቲዩድ መፈለግ ምናምን እዚህ ይሰጣል። በቃ ትፈጋለህ ምናምን። ይኸው F1 XF9 F9 XF
ሰሜሽን ኦፍ ኤፍ ኦፍ ዋይ ምናምን በቃ እንደዚህ ነው ላይፋችን እንዳለ መቸክቸክ መቸክቸክ መቸክቸክ። እንደነገርኳችሁ የራሱ ሁሉም አለው። ግን በቃ እኔ እንደዚህ አይኔን እስኪያመኝ አይኔ እስኪቀላ ምናምን ኧረ እኔ ሲቪልን ከዚህ በኋላ ትቻለሁ። ከሌላው ዲፓርትመንት ጋር ምናምን ማወዳደር ሶሻሎች ጭራሽ እንዳትናገሩ፣ ሌላ አይቲዎችም እንዳታወሩ። ጤና ምናምን እንኳን አላየሁም አላወኩም። እኔ ባይዘው እንትን ነው ከድሮም ጀምሮ ባዮሎጂ ምናምን አይመቸኝም ነበር። ምክንያቱም ትንሽ እንደዳ አልወድም። ማትስ ላይ አሪፍ ነበርኩኝ። ፊዚክስ ትምህርት ያው ደስ ይለኛል፣ ግን ያን ያህል አክተር አልነበርኩም። ግን መማር ደስ ይለኛል፣ አልጠላውም። ግን ባዮሎጂ ምናምን አይነፋኝም። በቃ ሽምደዳ የሚባል ነገር አይመቸኝም። ለዛ ነው ናቹራል የገባሁት። አሁንም ማትስና ፊዚክስ መማሪ እንትን ነው ማለት ከሌሎች ባዮሎጂ ምናምን ከመማር ይሻለኛል። እንደዚሁ እየፈገው ከቁጥር ጋር ምናምን መዋል አሪፍ ነው። አክተር ባልሆንም ብቻ ይሄ ይሻለኛል። ከዛ ያ በጣም ነው የምጠላው። ወድጄው ነው የገባሁት። ስለዚህ ምንም አባቴ ያላመጣም ሰግጬ ይማራለሁ። እና ቅድም ጠዋት ሜካኒክስ ነበረ በአንድ ምን አለ መሰላችሁ እና ታሪፍ ሁኑ እንጂ እኔ ስራ ምናምን አስይዛቸዋለሁ፣ አያሳስብም። ብቻ እንትን ነው የሆነ ብቻ ያበደ ቦታ ነው መሰለኝ። ሰው ምናምን ያውቃል መሰለኝ። ብዙ ሰው ይጠይቀኝ ነበረ እንደዚህ ቦታ ፈልግልኝ ስራ ምናምን ነገር እያለ ሲቪል ተመርቆ የወጡ ጀለሶች ምናምን አለ። ግን አንዳቸውንም በቃ ሪኮመንድ አላደርግም። ምክንያቱም በቃ የሆነ ጀለስ ታውቁታላችሁ ብቻ እንዲህ ጀለሳችሁ ምናምን የሆነ ስራ ምናምን እናንተ እንደምንም ብላችሁ ብታስገቡት የማይለፋ ስራ ከሰራ ያው እናንተ ናችሁ የምትወቀሱት። በዛ በሚል ብዙ ሰዎችን ሪኮመንድ አላደርግም። ግን ይጠይቁኛል፣ ግን አልካቸውም ምናምን ነገር አለ። ስለዚህ እኛ ደግሞ ሲቪል ኢንጂነር እስከሆነ አይቀር ሰገጠቀጥቀጠን ተምረን አሪፍ ነገር መስራት ነው። እዚህ 5 ዓመት ሙሉ ከማባከን አሁን ኢንጂነር ምናምን መሆን የማፈልጉ ተውት ብሏል እሱ ራሱ ሲያስተምረን 5 ዓመት አታባክሙ። በቃ ቲክቶከር ሆኖ ዩቲዩበር ሆኖ ምናምን ወይ ክሪፕቶ ወይ ፎሬክስ ምናምን ትሬደር ሆኖ እዚህ 5 ዓመታችሁን ከምታባክኑ ግን እዚህ አንዴ እስከጀመራችሁ ድረስ አርፋችሁ በደንብ ስሩ። በቃ እዚህ እስከመጣችሁ ድረስ በቃ ሲኒየር ኢንጂነር ሲቪል ኢንጂነር ድረስ እስክትደርሱ ድረስ እየፈጋችሁ ስሩ ምናምን። በቃ ፀሐይ ላይ መቆም ካለባችሁ ፀሐይ ላይ ትቆማላችሁ፣ ሳይት ላይ ማለት ነው። በቃ ብር እንደዚህ ለቀን ሰራተኞች መክፈል የሚሆን እንደዚህ ምናምን ብቻ ሲኒየር እስክትሆኑ ድረስ መፍጋት አለባችሁ። ያንን 2 ዓመት 3 ዓመት የመፍጋት ደረጃ ከተመረቀም በኋላ እሱን ካልፈለጋችሁ አሁን ብታቆሙ ይሻላል ምናምን ብሏል። ለዛ በሚለው እኔም በቃ ወስኜ አንዴ ገብቻለሁ። ስለዚህ እንደምንም በተለይ ፊዚክስ፣ ማትስ እና ድሮይንግ ጎበዝ ነኝ። 3ቱን የቻለ በቃ አክተር ሲቪል ይሆናል፣ ኢንጂነር ይሆናል። እኛ ሀገር ደግሞ ቶፕ 5 ምናምን የሚባሉት ታውቃላችሁ፣ መላ ተከፋዮች ውስጥ ሲቪል ኢንጂነር አለ። እዚህ ራሳችንን አፕግሬድ ማድረግ ማሳደግ ነው ያለብን ማለት ነው። ስለዚህ እንደምንም እየፈጋንም ቢሆን መተኛት እያማረንም ቢሆን ቁጥሮች እያስጨለሉንም ቢሆን አንዴ ጀመረናል እንጨርሰዋለን። መጋደል ነው። አሁን እራት በልቼ 11 ተኩል ምናምን እራት እንበላለን። ከዛ በኋላ በዛው ወደ ቸርች ሄዳለሁ። ከዛ መሸ ማለት ነው። ማታ ደግሞ ላይብረሪ ወይ ላብ እገባለሁ። ሚድ ምናምን አለ ቀጣይ ሳምንት ምናምን ብሏል። ስለዚህ ትንሽ ማጥናት አለብኝ ምናምን ነገር ለነገሯችሁ ነው። ቀደም ያኛው ሰውዬ ፊሎሶፊ ምናምን 5 ጥያቄ ይሰጣል። 3 ልሙጥሉክ ምናምን 4 ልሙጥሉክ ከጀርባው አለ ሙላው ነው በቃ። ከዛ ከ25 ነው ወይ ከ30 ፏብ ነው። እዚያውን ይሄንን ደግሞ
እንደዛ መሆን አንፈልግም ማለት ከሰራችሁት 5 ጥያቄ እኮ ፒስ ነው። በቃ 5ቱን አውቃችሁ ከሰራችሁት ምናምን ያበደ ነው። ግን ካላወቃችሁት እሰር ከ25ቱ 0 ምናምን ከማምጣት ሰግጠን አጥንተን ምናምን ጣጣ አድርገን በ5 ጥያቄ ያበደች ድፍን ብናረጋት ፒስ ነው። እንደዛ እያልን እንገፋዋለን። የዛሬ ውሏችን ይህን ይመስላል። ሰኞ ጨርሰናል። ነገ ማክሰኞ እንገናኛለን። አሁን የተለመደ ሂደት ነው። ዛሬ ድር ነገ ትንሽ ለየት ያለች ነገር አለች። ማክሰኞ ይመስለኛል የሆነ ለየት ያለ ነገር የምናደርግ ይመስለኛል። ማክሰኞ እስኪ ነገ ሲደርስ እናየዋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፒስ አውት